ታጋለና ታንታለና ተነስተዋል ከነገር ከቋሙ ማግታለና ክብር ይገባሃል እንዳለ ክብር ለአንተ ብቻ ይሆን። ሌላ በብዙ ሰዎች ላይ የገነነ የጨለማ ኃይል አሁን እየተመታ ይሆን። ቃል ያለ ተናገረ ልጅ ኢየሱስን አክብር። እንወዳሃለን በኢየሱስ ስም አሜን። ወንድማችን ያነበበውን የሐዋርያ ጴጥሮስ መልእክት አንብበዋል። እንግዲህ ይህን መልእክት ጻፈው ሐዋርያ ጴጥሮስ ነው። ሐዋርያ ጴጥሮስ ከአስርቱ ሐዋርያት መካከል አንዱ ነውና የኢየሱስ ክርስቶስ የዓይኑ ምስክር ነው። ሐዋርያ ማለት የተላከ ማለት ነው። ደቀ መዛሙርት ማለት ተከታይ ማለት ነው። እንግዲህ ሲያምርበት ይከተላል፣ ሳያምር ሲቀር መንገድ ላይ ሊቀርብ ነው። ተከታይ ማለት ልክ 5,000 ሰዎች 5 እንጀራና 2 ዓሣ ከበሉ በኋላ ኢየሱስ ክርስቶስን ሁለተኛ ቀን ሌላ ነገር ይዞ መጥተው ሲፈልጉት ነበርና ዮሐንስ ወንጌል ምዕራፍ 6 እንዳነበባችሁት አንተን እየፈለግን ነበር አሉት። ምንድን ነው የሚፈልጉት? ከመቼ ነው የመጣው ብሎ ሲጠይቁት ኢየሱስ የመለሰው መልስ ታውቃላችሁ? ትናንት፣ አሁን፣ ዛሬ፣ ማታ መልሻለሁ ማለት ሲገባ የመለሰው መልስ አይታችሁ? እናንተ ስለበላችሁና ስለጠጣችሁ ነው የምትፈልጉት። ሰላም ነው። አሜን በላ። ኢየሱስ ሕይወት ነው። ከመብልና ከመጠጥ ያለፈ አሜን በላ። ኢየሱስ ጌታ ነው። እስቲ ድምጻችሁ ከፍ አድርጉና ኢየሱስ ሕይወት ነው በሉ። ስለዚህ ከ12 ሐዋርያት መካከል አንዱ የሆነው ጴጥሮስ 64ኛው ዓመተ ምህረት ይህንን መጽሐፍ ጽፎበታል። በሮም እያለ ነው ይህንን መጽሐፍ የጻፈው። ለሮማ ቤተክርስቲያናት ክርስቶስን ፈለግ እንዲከተሉና ከክርስቶስ ጋር እንዲሆኑ ብለው ይህንን ቃል በደንብ አትኩሮ ይናገራል። አማኝ ናቸው። ብዙ ጊዜ ቤተክርስቲያን ላይ አማኝ ሆኖ ያላማኝ የሚንቀሳቀሱ ሰዎች አሉ። አንድ በጣም የጠራጠረው አንድ ነገር አለ። በተለይ ደግሞ ከባታና ዲያ ጠንባሮስ እዚህ ላይ በጣም ክርስትና የቆዩ ወንጌል አርበኞች ናቸው። ግን ቸርች ላይ ከሆነ ዘምሮ አገልጋዮች ናቸው። ግን የምጠራጠሩ ሰዎች አሉ። ዲናል ወይ ማለት ሲባል እኔ ግን እንጃ መድኃኒት የሚሉ ሰዎች አሉ። በክርስቶስ ያመንከው ዲናል ኤፌሶን ምዕራፍ 1 ላይ ኢየሱስ ክርስቶስ በመስቀል በሰራው ስራ ኦልሬዲ ጸድቀሃል። ጀስቲፋይ ነው እኮ አሜን አሜን። እስቲ የዳነ ሰው አሜን ባለስታ አሜን። እምነት በስራ አይደለም። ብትሰራማ ገላትያ መጽሐፍ ምዕራፍ 2 የነበረውን ቃል ተናግረናል። እኛ በስራችን ምንጸድቅ ቢሆን ከእናንተ በላይ ገዳም የገቡ ሰዎች አሉ። ሞኖክሴ ጀዲፋ ለብሶ ፊታቸውን የጠቆሩ ከምንም በላይ የማይለዩ ብዙ ነገር ያደረጉ ሰዎች አሉ። እምነት እንደዛ አለ። እምነት ኢየሱስን በማመን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰላም ናችሁ? ወጣቶች ይገናል ሰላም በደንብ ልትፈልጋሉ። ርስን ባራሰጣል እዚህ ጋር መናገር እግዚአብሔር ቃል በደንብ ስሙ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው ሮሜ ምዕራፍ 8 እግዚአብሔር አስቀድሞ ያወቃቸውን ጠራቸው፣ የጠራቸው አጸደቃቸው፣ ያጸደቃቸውን ምን አደረጋቸው? አከበራቸው። ከዘመናት በፊት እግዚአብሔር ያወቃቸውን ነው የምለውና እንዳወቃቸው በመንፈስ እንደሚቀድሱ ይላል። በጣም ደስ የሚለው ቃል በመንፈስ እንደሚቀድሱ ካለ በኋላ ይታዘዙና ይላል በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጴጥሮስና በገላትያ በቀጰዶቅያ በእስያም በቢታንያ ለተበተኑ ምጽአተኞች ጸጋና ሰላም ይሁንላችሁ። ልክ እንደዛው ለእናንተም ጸጋና ሰላም ይብዛላችሁ። አሜን። ይህ ቃል ይመለከተኛል። ምን አሜን በለኝ። ጸጋና ሰላም ይብዛላችሁ። መንፈስ ቅዱስ ሊቀድሳችሁ ያመጣው ሊጠራን ያመጣው በዚህ ቃል ነግራችኋለሁ። ሰው ልጅ 3 ነገር አለ። ነፍስ፣ መንፈስ፣ ስጋ ነገር አለ። ነፍስና መንፈስ በስጋ ውስጥ ነው የሚያድረው። ጊዜያዊ ድንኳን ነው። ነፍስ አንድ ጊዜ ወደ አምላኩ የምትሄድበት ጉዳይ ነው። አንድ ጊዜ እግዚአብሔር ስጣ የሚሄድ ነው። መንፈስ ማለት ከእግዚአብሔር ጋር የሚገናኝበት ጊዜ ነው። አንድ ነገር ነግራችኋለሁ። አዳምና ሔዋን ኃጢአት በሰሩ ሰዓት ኤደን ገነት ውስጥ ላይ ከኃጢአት ሲሸሹ ከእግዚአብሔር ጋር የሚገናኙበት መንፈስ የሆነ ነገር ያከሰሱ ሲሄዱበት ራሳቸውን ከእግዚአብሔር ሀሳብ ገለል ብለው ይሄዱት፣ ሸሽቶ ይሄዱት አይታችኋል። ሰው ከእግዚአብሔር ጋር ኮኔክት የሚያደርገው መንፈስ ነው ብያው። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ላይ ያ መንፈስ ከመንፈሳችሁ ጋር ነው። ካለጋራችሁ እየሰማችሁ ነው። ሮሜ 8:10 ላይ ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ነው ለሚሞት ሥጋችሁ ሕይወትን እሰጣለሁ። አሜን። አንተ ውስጥ መንፈስ አለ። አትጠራጠር። አሜን በላስ። ልጆችን ከፋቱና ባሌውስ በሉሲ መንፈስ አለ በሉሲ። ስለዚህ በመንፈስ አለ። ያ መንፈስ ከኛ ሊቆብን ነበርና ያን ጋር ካለዋና በደም የነቁጥር 3 እና 5 ያለው ሐሳብ 4 እስከ 5 ሐሳብ በደም አትኩሪ የሚናገረው በዚህ ላይ ነው። በደም ሲሙል ሊሴ ባራስታቸዋል።
ካለ እናገራለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ማን? ኢየሱስ ክርስቶስ ተሰለቀ። በመነሳቱ ለሕያው ተስፋና ለማይጠፋ እድፈት እንደሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ስንተኛ ወለደ? ስንተኛ? ሁለተኛ የወለደ የጌታችን የኢየሱስ ክርስቶስ አምላክን አባት ይባረክ። ይህ ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰላም ኖራችኋል፣ ቀርቶላችኋል። እኔ በጣም ደስ የምለው ከን ርስት አለኝ ርስት አላችሁ ብዬ ነው የሚነግሩ ዛሬ አዳኮ ዛኒያ አራሚን በለይስ ይመጣል በተል ጎና ለሱ ያዝና ርስት አለ ወሉስ ያዝ በለም ርስት አለ ወሉስ ምን አለ? ርስት አለ። ርስቱን ወራሽ ልትሆን ርስት መኖር አለበት። ርስት ከሌለ ወራሽ መሆን አትችልም። አንድ ሰው ሞርሰው ርስት አለ። ርስት ማለት አንድ ነገር ነግራቸዋለሁ። ርስት ማለት አንድ ሰው ከሞተ በኋላ ለምተው ለአንድ ሰው የሚሰጠው ቤት ሆናል፣ መኪና ሆናል። በዚህ ዓለማዊ ነገር ላይ አንድ ሰው ሲሞት ከሞተ በኋላ አባቱ ሲሞት ለልጆቹ መኪና ይሁን ገንዘብ ይሁን ምን ይሁን ርስታቸው ያስረክባል። አይደል? የሰማችሁ ነው። አንድ ሰው ከሞተ በኋላ ይሁን ነገር አባቱን ያስረክቡ ያለው ነው የሚሰጠው። አራት ካሬ ይሁን 50 ካሬ ይሁን 1000 ካሬ ይሁን ያለውን ነው የሚሰጠው። ርስቱን ይሰጣል። የግድ ነው አባቱ ይዞ አይደል? ከነገናች ወይ አሜሪካ ቢሆንም ይዞ አይደል? ምንም ወዳት እጁ ላይ ያለው ቀለበት አድርጎ ቢሆን ይዞ አይደል? ማስረክቡ ግዴታ ርስት ያ በምድራዊ አስተሳሰብ መሬት ቤት ገንዘብ ወጪ ውድ ዕቃዎችን እንስሳት ሌሎችን ጭምር የሚያምር ነገር ካለ ሰጥቶ ይላል። ርስት ማለት ወርስ እንደዛ ውርስ ማለት ዘላለማዊ ሕይወት የእግዚአብሔር መንግስት መውረስ ማለት ነው። በብሉይ ኪዳን ያለውን ሀሳብ ልናገርና ወደዚህ ባላ መልእክት ይመጣል። በደንብ እንድሰው ፈልጋቸዋል። በብሉይ ኪዳን የተስፋዊቱ ምድር ነው እግዚአብሔር ለአብርሃም የሰጠው። ዘፍጥረት ምዕራፍ 15 ክፈቱ አንዴ። የተስፋዊቱ ምድር ቁሳዊ ርስት ነው ይሄ። ዘፍጥረት ምዕራፍ 15 ከቁጥር 18 በዛን ጊዜ እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ያርጋል። ይሄ ምድራዊ ከኤፍራጥስ ወንዝ እስከ ታላቂቱ ያንን እስከዚህ ድንበር ድረስ ለአንተ ሰጥቻለሁ አለ። ይሄ ምድራዊ ርስት ነው። በብሉይ ኪዳን የርስት ዋና ትርጉም እግዚአብሔር ለአብርሃም ለዘሩ የሰጠው የካናን ምድር ያመለክታል። ይህቺ ምድር የእግዚአብሔር ስጦታ እንጂ በሰው ሊሸጥ ወይም ሊቀየር የማይችል ስጦታ። እሱ ምንድነው? ስጦታ። ያንን አለ የብሉይ ኪዳን ራሱ ያንን ርስት ነው የምናገረው። ሁለተኛ እግዚአብሔር ራሱ ነው መንፈሳዊ ርስት ነው። ሁለተኛ ርስት ምንድነው? መንፈሳዊ ርስት ነው። የመጀመሪያ ርስት የተስፋይቱ ምድር ርስት ነው። እግዚአብሔር ለአብርሃም የሰጠው ርስት ነው። ሁለተኛው ምንድነው? እግዚአብሔር ራሱ ነው መንፈሳዊ ርስት። ያ ምንድነው የሚገኘው? በመጽሐፍ ቅዱስ ላይ ስትመለከቱት ሁሉም ሰው መጽሐፍ ቅዱስ ዘንድ ይከፍታል። ዘዳግም ማለት ዘኍልቍ ምዕራፍ 34 ክፈቷል። ዘኍልቍ ምዕራፍ 34 ቁጥር 1 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናግረዋል። የእስራኤል ልጆች እንዲህ ብለህ እዘዛቸው፣ ወደ ካናን ምድር በገባችሁ ጊዜ ርስት ትሆንላችሁ ዘንድ በዕጣ የሚደርስባቸው ምድር በዳርቻቸው ያለችው የካናን ምድር ይህቺ ናት ስላልሽ እታቸው በቃ እዚህ ያበቃል። እግዚአብሔር በቃ ርስት እየሰጣቸው ለእግዚአብሔር ካናን ኤፍራጥስ ምድር ያን ውረሱ ብሎ ተናገራቸው። የተስፋይቱ ምድር ምድራዊ ነው። ሁለተኛ በተለይ ለሌዋውያን የተሰጠው እዚህ ጋር ማለት ነው። እግዚአብሔር ለእስራኤላውያን ተሰጠባቸው። እያንዳንዱ ነገር ይሳኮር ዛብሎን ምናምን እያንዳንዱ ነገር ከሰጣ ካከፋፈለ በኋላ ሌዊ ርስቱ ማነው? እግዚአብሔር። ከኔ ጋር ነው። ሌዊ ማለት እግዚአብሔር ርስቱ ማነው? እግዚአብሔር እንደሆነ እግዚአብሔር ራሱ ድርሻቸው እንደሆነ ውርሳቸው እንደነበረ እግዚአብሔር ነው። እስቲ ድርሻዬ ነው ወርስ ልጻችሁ ከፋሩ እግዚአብሔር ነው። እስቲ ድርሻዬ ነው ወርስ ይሄ
አምጥተው ለእያንዳንዱ ዘዳግም መጽሐፍ ላይ ሲያከፋፍል በየነገሩ በየቋንቋው ሲያከፋፍላቸው ለአስርቱ ነገሮች ለእነንትና ነገር ይሄ ለእነንትና ነገር ይሄ ብሎ ሲያከፋፍላቸው ሌዊ ግን ርስቱ ማነው? እግዚአብሔር። የርስቱ ማነው? እግዚአብሔር። በጣም ደስ ያለ ነገር ለሌዊ ርስቱ እግዚአብሔር ነው ያለበት። ለእኛ ደግሞ በአዲስ ኪዳን ምን እንደሆነ እናያቸዋለን። በኋላ እንመጣለን። እስቲ ድምጻችሁ ከፍ አድርጉና ኢየሱስ ርስቴ ነው በሉ። ኢየሱስ ርስቴ ነው። አደጋ ድረስ ርስት ያለው ወራሽ ነው ሆኖ ኢየሱስ ምናችን ነው? ርስታችን ነው። ከዛ ማለት ይጉዳም የበኩር ልጅ ይቀበራል። በይጉዳም ምንምነው የበኩር ልጅ ይቀበራል። ከሌላ ወንድሙ ልጅ ወይም ያጎቱ ልጅ ካለ ሌላ ደግሞ ዘመዱ ካለ ያንስ ይቀበራል። በአዲስ ኪዳን ምንድነው ብለው ቶሎ ሰዓቱ እንደተጠቀ ወደ ዋና ሐሳቤ ቢገባ ይሻላል። ወደ ዋና ማለት እዚህ ጋር እየመጣው በብሉይ ኪዳን ምንድነው ብለው ነገሮችን ትንሽ ከተናገር ወደ ዋና ማለት ይመጣሻል። በአዲስ ኪዳን ምንድነው መንፈሳዊ ርስት? አንደኛ እግዚአብሔር ራሱ ርስት ነው። አሜን አሜን ባሉት አሜን። እግዚአብሔር ራሱ አንደኛ ምንድነው? ርስት ነው። እግዚአብሔር ርስቱ ነው። ወርሲ እግዚአብሔር ርስት